ሰላም ሰላም ውድ የከሰብቻ ቤተሰቦች እንዴት ሰነበታችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ለ12ኛ ክፍል ተፈታኞች ቬክተር ላይ የሚያተኩሩ ጥያቄዎችን ይዘን መጥተናል። እንግዲህ አብረን ቪዲዮ መከታተል ማለት ነው። ሌትስ ጎ። የመጀመሪያው ጥያቄ the position of vector with initial point a vector minus 1 እና minus 2 ተሰጥቷል and b vector 2 እና minus 1። ስለዚህ ይሄን ስንሰራ ፖዚቲቭ ቬክተር ከተባለ ላስት ቬክተሩ ከኢኒሻል ቬክተሩ ጋር መቀነስ a b ከተባለ b minus a b a ከተባለ ደግሞ b a ቬክተር ከተባለ ደግሞ a minus b አለ። እዚህ ጋር ለማሳየት ያህል 2 ማይነስ ኦፍ የዚህኛው ቬክተር ሲቀነስ እዛ ያለው ማለት ነው ማይነስ ኦፍ ኤንድ ሁለተኛው ማይነስ ዋን እና ማይነስ ቱ እናረግ ሶሪ ዜጋ ፖዚቲቭ። ስለዚህ ይሄንን እንደዚህ ስንደምረው ስሪ ይመጣል። ቬክተራችን ቬክተር ሲቀለድ ኢን ዘ ኮምፕሌክስ ነምበር 3i + 3j አድርገን እናገኛለን ማለት ነው። በዚህ ይመጣል ማለት ነው። ሶ ፖዚቲቭ ቬክተር ስትጠየቁ ምንድነው ፋይናል ፖይንቱ ከኢኒሻል ቀንሳሉ ማለት ነው። ሁለተኛ if two vectors v ab and u pc are given as shown in the figure AB ማለት A ቬክተር V ቬክተር AB ማለት ይሄ ነው and U ቬክተር BC እንደዚህ ነው። እንደሚለን እዚህ ጋር the vector V plus ማለት የሪዛልታንት ይሄም ካስታወሳችሁ አናዳይጎግራም እና ትራያንግል ነው ማለት ነው። ወይም ደግሞ ሄድ ቱ ቴል አሬንጅመንት ሪዛልታንት ስንፈልግ እንዴት ቢሆን ቴል ቱ ቴል እና ሄድ ቱ ሄድ መገናኘት ያለ የቪ ቬክተር ሄድ ማለት ቴል ከቪ ቬክተር ሄድ ጋር ሲገናኝ ፎርሙላ ራሱ ቬክተራችን ኤሲ ላይ Number 3. U be a vector of length 3 to 3 directed to the east. ወደ ኢስት የሚሄድ 3 to 3 ማግኔት ላይ and V be a vector of length 3 cm to the north. ዳይሬክት ወደ ኖርዝ ዳይሬክት የሆነ 3 ሴንቲሜትር አለ ኤንድ ምንድነው ፈልጉት ዩ ፕላስ ግን ቬክተር ኦፍ ሌንግዝ ቪ ፕላስ ሲታሴ ማግኒቱድ ማለት ነው። ማግኒቱድ ፈልግ ኤቢ ቢሆን የዚህ ማግኒቱድ ኤ ስኩዌር ኢን ዘ ስኩዌር ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ሶ ኤነር ማግኒቱድ ሲፈልግ የዚህ ቬክተር ወደ ኢስት የሚሄደው 3 ነው ኢን ዘ ስኩዌር ኦፍ 3 ዘ ሆል ስኩዌር ፕላስ 3 ሴንቲሜትር ወደ ኖርዝ እንሄዳለን። 3 ሴንቲሜትር ዘ ሆል ስኩዌር ይሄ 27 ነው ፕላስ ይሄ 9 ነው ኢን ዘ ስኩዌር ኦፍ 36 ይመጣል ማለት ነው። 6 ይመጣል ኤንድ ዳይሬክሽኑን ለማግኘት ምንድን መጠቀም ያለብን ታንጀንታ ነው መጠቀም ያለብን። ታንጀንታ ማለት እንደዚህ ላይናችን እናገናኛለን። እዚህ ያለው ቴታ ቢሆን ቴታ ማለት ኦፖዚት ኦቨር አጀሰንት ማለት ነው አይደል? ስለዚህ የሚያዙ ሆነ ሳይን ቴታ ስትፈልግ ፖዚት ኦቨር ሃይፖቴነስ አይደል? ኮስ ቴታ አጀሰንት ኦቨር ሃይፖቴነስ ነው። ሶ የዚህ ኦፖዚት ኦቨር ፖዚታችን 3 ነው ማለት ነው 3 ነው 3 ሴንቲሜትር ኦቨር 3 ነው ነው ስሪ በስሪ ጻፈን ዋን ኦቨር ሙስሪ
ቴታውን ነው የምንፈልገው። ቴታ ማለት ታን ኢንቨርስ ኦፍ ቴታ ማለት ታን ኢንቨርስ ኦፍ 1/√3 ማለት ነው። ታን ኢንቨርስ ኦፍ 1/√3 ማለት ደግሞ 30 ማለት ነው። 30 ዲግሪ ቴታችን 60 ዲግሪ አገኘን። ወዴት ነው 60 ዲግሪ? ዳይሬክት ነው ከኖርዝ ወደ ኢስት ነው። መልሳችን ሶስተኛ 30 ዲግሪ የሆነ ከኖርዝ ከኢስት ወደ ኖርዝ ማግኒቱዱ 6 የሆነ 30 ዲግሪ ከኢስት ወደ ኖርዝ ዳይሬክት የሆነ ማግኒቱድ አለ ማለት ነው። ሪዛልታት አለ ማለት ነው። ወደ ሌላ ሲቹዌሽን እንሄዳለን። ኦኬ ወደ አራተኛ ጥያቄ እንመለሳለን። ነምበር 4 what is the coefficient of the midpoint of the line segment joining -1 -3 3 vector and 1 5 -7 in space? እነዚህ ሁለት ቬክተሮች ሚድ ፖይንታቸው ነው ተፈልገው። ሚድ ፖይንት ስንፈልግ ለምሳሌ ኤ ቬክተራችን ኤቢሲ ይሰጣል and ቢ ቬክተራችን ዲኢኤፍ ይሰጣል። ሚድ ፖይንት ኤ ፕላስ ቢ ኦቨር 2 ሶሪ ኤ ፕላስ ቢ ኦቨር 2 ቢ ፕላስ ዲ ኦቨር 2 and ሲ ፕላስ ኤ ኦቨር 2 የዚህ ቬክተር ሚድ ፖይንት እንደዚህ ነው። በተመሳሳይ ስለ ቬክተር ተሰጥቶና እዚህ እና እዚህ ደግሞ -1 + 1 0 ኦቨር 2 -3 + 5 2 ኦቨር 2 3 - 7 -4 ኦቨር 2 የዚህ ደግሞ ይመጣል 0 1 እና -2 Number 5, scalar product of the vectors -2 - 2 - 6 and -2 - 1 so yes the vector scalar product ስንፈልግ ሁለቱ አራት ሴት ድምር ማለት ነው። so 2 of -1 -4 plus -4 times -1 plus 4 plus 0 is equal to 0 ማለት ነው። ነምበር 6 a car እዚህ ጋር ትኩረት የሚፈልግ ጥያቄ ነው። ትንሽ ደም ዲቴል ማየት አለብን። a car started moving 9 km to the east አንድ መኪና መጀመሪያ ትራቨል ያደረገ ወደ ኢስት በምን ያህል ርዝመት 9 ኪሎ ሜትር ትራቨል ከሆነ ታይም ወደ 4 ኪሎ ሜትር የሚሆን ኖርዝ ነው። እዛ በታይም ላይ የሆነ ዴስቲኔሽን ላይ የሆነ ፖይንት ላይ ሪች ለማድረግ 12 ኪሎ ሜትር አንድ መኪና በዚህ ስታርት ሌት 9 ኪሎ ሜትር 4 ኪሎ ሜትር እና 12 ኪሎ ሜትር ቱ ሰዎች ምንድነው ጥያቄው? how far the car it travel from this start ከዚህ ስታርቲንግ ምን ያህል ይችላል ምን ያህል ዲስታንስ መጀመሪያ ላይ የኢስት ሄዶ ይችላል። ኢስት ላይ በኤክስ አክሲስ ስንት ነው ያለው? 9 ኪሎ ሜትር ነው አይደል? ኢስት ላይ ያለው ኢስት ላይ ያለው ስንሰራ ኢስት ላይ 9 ኪሎ ሜትር ቱ ዘ ኤክስ አክሲስ ዋይ ላይ 0 ኖርዝ ሄዶ ስንመለከት ኖርዝ ወደ ላይ ዋይ አክሲስ ማለት ዋይ አክሲስ 4 ኪሎ ሜትር ኖርዝ ላይ ማለት ነው። ስንት 4 ኪሎ ሜትር በኤክስ አክሲስ ላይ 0 ነው። እንደ ዋይ አክሲስ 4 ኪሎ ሜትር
እዚህ ጋር ኤስ2 ላይ 9 ኪሎ ሜትር ይላል ኤክስ ስንደምረው እዚህ ጋር 9 ኪሎ ሜትር ዞኖች ማለት ነው። ሰክስ 9 and to the west ስንት ነው? to the west 12 ኪሎ ሜትር አይደለ? ከናይን ላይ 12 ኪሎ ሜትር ስለሄደ በዌስት ዳይሬክሽን ማይነስ 12 ይቀንሳል። ኤክስ አክሲስ ነው። 9 to the negative axis 9 ሲቀንስ 12 አለ and the y axis 4 አለ 9 minus 12 ስንት ይመጣል? 9 minus 12 ስንት? 4 ነው። ሶ የዚህ ማግኔት ምን ለማለት ምን ያህል ትራቨል እንዳለ ለማግኘት ነው። ዘ ስኬል ሩት ኦፍ 3 ስኬል ፕላስ 4 ስኬል ማለት ነው። ዘ ስኬል ሩት ኦፍ 25 ሶ ፋይናሊ 5 ኪሎ ሜትር from starting point travel። ኦኬ ቤተሰቦች እንግዲህ ዛሬ ቪዲዮ ነበር። ሌሎች እንደዚህ አይነት ሀሳቦችን ክፍል ፈተናዎች ላይ የሚያተኩሩ ጥያቄዎች ሊሰራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ።